ናገርኩት ለምንድነው ከኔ እንትን መውጣት የፈለግሽው ምናምን ሲለኝ አይ የራሴንም አንዳንድ ቢዝነሶች መጀመር ስለፈለኩኝ በቃ በራሴ መሆን ፈለኩኝ ምናምን ብዬ አስረዳሁት። ከዛ ኦኬ በቃ ቱሞሮ ምናምን አለኝ። ኦኬ አልኩት። ያለው ቀን አላገኘኝም። በሌላ ቀን ራሱ ኦንላይን ነይም ላገኝሽም አይደለም ኦንላይን ላይ ካንስል አድርጎ ላከልኝ። ገባሽ? አንዳንድ እንደዚህ የሚገጣጠሙ ነገሮች ነበሩ። ከዛ ውጪ ማአት ነገር ብላኛለች። አንዱም የሆነው ነገር የለም። ገባሻ? በአጋጣሚ የሆኑ ነገሮች እንትን ይሉሻል፣ ይገርሙሻል። ያልነገርሻት ያላወራሽው ነገር ሰንበዲ ሲነግርሽ ያስደነግጥሻል። ከዛ ውጪ እንግዲህ በዚህ አመት ያኔ ማለት ስትነግረኝ ከሁለት ወር በኋላ ከልጅሽ አባት ጋር ትገናኛላችሁ፣ ሰላም ትፈጥራላችሁ ምናምን ብላለች። ካለችኝ እንኳን ያው 6 ወር አለፈው። ጭራሽ ቀን በቀን ነው በስልክ የምንባለው ጎል እንታረቅ። ገባሽ? ግን አንዳንዴ የሆነ ነገር ሲገጥም ትደነግጫለሽ። እኔ አሁን እኔ ወርቀቴን ጉዳይ ለማንም አላወራው፣ ላንቺ ግን ነግሬሻለሁ። ያኔ የቡጣሃት የሞተች ጊዜ ሮሚዬ እኔ መሄድ አልችልም እንደዚህ ነው ብዬ አስታወሽ እኔ ነገርኩሽ። እንደውም ለማንም እንዳታወሪ እነዚህ ነገሮች ስላልተስተካከሉልኝ ነው አልኩሽ። ይሄን ነገር ራሷ ነገረች። እልህሽን ቀንሺ አለች። አንቺ ነሽ ያበላሸሽ ያለሽው ችግሩ ካንቺ ነው አለች። የእውነትም ደግሞ እኔ ነበርኩልኝ ማን ስለሆንክ ነው ከሳለው ምናምን ስለው ኦኬ ጎ ክሰሽ ይለኛል። ሂጂ ክሰሽና ሞክሪ። ገባሽ? ግን ያው ከዛ ውጪ ነገሩ እየቀለድኩኝ ጉድና ቤታዩ አስጠንቆለዋል። ያንቺ ቀልድ ነው። ኧረ እኔ ሮሚዬ አንቺ የምትይው ቀልድ እንደሆነ አውቃለሁ። ያው ሰው ጫፍ አይደለም የሚፈልገው። ቪዲዮውን 10 ይልኩልኛል ያደርጉታል ምናምን ሲሉ በሉ ሂዱና አስጠንቁላችሁ አባዙና ስጡ አልኳቸው። ያስቃሉ ኮኔ ባንዳል አልገባም ማነሽ አንቺ ነው መጀመሪያ ባስተው ታላልኳቸው። በሁለተኛው የሙጭብር ያስተነሱት ነው። ይሄ እንኳን አይገባቸው ሙድ እንደሆነ እንደውም ሮሚ እኔ ተደርጎብኛል። ብሬን እኮ እንዴት እንደናድኩት ሮሚ እንዴት እንደናድኩት ዝም ብለሽ ብትቆጥሪ ከ40 አንበሳ በላይ ነው ያወረድኩት። እንዴት ብሬን እንደናድኩት እግዚአብሔር ቢቆጠር ከ40 አንበሳ በላይ ነው ያወረድኩት በየቦታው የሰጠሁት እና እንደውም እኔ ተደርጎብኛል። ተደርጎብሻል ብርሽን ባንበሳ። አዎ ሀቄ ይውጣልኝ እንትና ሀቢባ ቤት ጸበኛ ነኝ። አንቺን ቤት ቢሆን ሀቄ ይውጣልኝ። ተጠርተው ይውጣልሽ። እሷ ቤት አንበሳ የሰጠው ቀን ሮሚ የዛኑ ቀን 4 ቤት ሰጠው። ለሷ አንበሳ የሰጠዋት ቀን በዛኑ ቀን ብቻ 4 ቤት አንበሳ ሰጠው። ተጠቋራ አንበሳ ይሰጣል። አንበሳ ሰጠዋት። ጋላሪዋ ላይ አንበሳ ሞላውላ። የዛኑ ቀን 4 ቦታ ሰጠው። ይኸውልሽ የዛኑ ቀን ለፍቅር ሲዝም ሰጠሁት የመጀመሪያ አንበሳ። ኧረ ብነግርሽ 4 ቤት ሰጠው። ያው ከዛን ጊዜ ጀምሮ አለሁ እያደልኩ ለጆከር ራሱ ሰክሬ ነው እኮ 10 ያወረድኩለት ጨዝዤ ስናቃኔ ባንኩን 10 አንበሳ ከሰጠሁት ወዲህ እሱ ይገርምሻል። በጌሙ በ3ኛ ቀን ገስት ላይ ያስገብቼ ልጁ ራሱ ደንግጦ ጆከር ኧረ በቃኝ አለ። ገስት ላይ ያስገብቼ ወደ 4 ነው ወደ 5 አንበሳ ሰጠው በጌሙ 3ኛ 3 ቀን። ጤነኛ ነኝ ታዲያ እኔ አለ ሪከርድ። ኧረ በቃኝ አለ ልጁ። በበቃኝ ነው ኧረ በቃኝ እስኪል ድረስ ጆከር ስለዚህ እኔ እንደውም ሀቄን አውጪልኝ ባይነኝ ሮሚ
እኔ ብሯ ኪፕ እንዳይል እያነሳች አንበሳ ድሰት ተደርጎባታል። ላይ በቃ በሄድኩበት አንበሳ ነው። ዩኒቨርስ ነው ስራዬ አንበሳ ነው። እንደውም አሁን ሰሞኑን እንደውም እነሱ ሀቢባ ቤት ከቀረቡ ወዲህ እጄን ያዛርጎኛል። ይኸው ለማሜ ራሱ 10,000 ኮይን አልሰጥም ብዬ እኮ ነው ጸቡ ከተጋለጡ ወዲህ እጄን ትንሽ ያዛርጎኛል። አልሰጥም ብዬ ነው 10,000 ኮይን ከማሜ ጋር ላይ ሁላ ድብድብ እንደ ድሮ ቢሆን አንበሳ ባልሰጠው እጄ ተመስገን ነው። አዎ ትንሽ የሆነ ነገሩ ተይዞልኛል እና ማሜ ይረዳኝ፣ ይቅርታ ይጠይቅ፣ ንገሪው ይረዳኝ፣ ያለውበትን ሁኔታ ይጠይቅ፣ ይግባና የታደቆሽ ማሚ ወጥቷል። ከላይቭ ወጣ? አዎ ከላይቭ ወጥቷል። ኦኬ እሺ ጌም እንጫወት። ላኪያው ይሄ እንግማ ማን ነው? በእናታችሁ እንዴ ተወርውረ የምትገባው? እስኪ የሆነ ነገር እንኳን ልቀቅ። ተወርውረ ትገባለህ። አንድ ነገር የማትለቀሰው አንዳች መድኃኒዓለም ውርውር ያርግክ። አንተ ሳስጠላኸኝ ሁሌ ተወርውረ ትገባለህ። አንድ ነገር አሰጥ ልጋጋ